8 ሰዎች በአስከፊ ሁኔታ ሞተዋል። በሊፍት ወይም በአሳንሰር ምክንያት አዲስ አበባ ውስጥ ከብዙ አፓርትመንቶች ላይ ብዙ ሰዎች እየሞቱ ነው። በጣም ከፍተኛ የሆነ የአካል ጉዳትም በቤተሰቦቻቸው ላይ፣ በልጆቻቸው ላይ፣ በራሳቸውም ላይ ይሄ ነው የማይባል ጉዳት እየደረሰባቸው ነው። አሁን የምነግራችሁ ሪል ስቴት ግን በብዙዎች ዘንድ የታመነ ጥራቱ በጣም ከፍተኛ ኢትዮጵያ ውስጥ ካሉ ግንባታዎች ውስጥ ከፍተኛውን ጥራት የያዘውን ትንንሽ ፕሮጀክቶችን በመስራት ብዙ ሰው የማይበዛበትን ጥቂት ሰዎች ኖረው ህንጻውን በህንጻ ውስጥም ያሉት ፋሲሊቲዎች ብዙ ሳይጎዱ በከፍተኛ ጥራት የሚገለገሉባቸው ናቸው። ቤቶቹ ያሉት ቦሌ ደንበል ጋ ነው። ጌቱ ኮሜርሻል ጀርባን ያሉት መንግስት ባወጣው ህግ መሰረት ግንባታቸው 80% የደረሱ ባለ አንድ መኝታ 89 ካሬ ሙሉ ክፍያ 8 ሚሊዮን ብር ቅድመ ክፍያ 800 ሺህ፣ ባለ 2 153 ካሬ ሙሉ ክፍያ 14 ሚሊዮን ቅድመ ክፍያ 4 ሚሊዮን፣ ባለ 2 158 ካሬ ሙሉ ክፍያ 14 ሚሊዮን ቅድመ ክፍያ 4 ሚሊዮን፣ እንደዚሁም ባለ 2 169 ካሬ ሙሉ ክፍያ 15 ሚሊዮን ቅድመ ክፍያ በ4 ሚሊዮን 500 ሺህ ብር በከፍተኛ ጥራት በተመጣጣኝ ዋጋ 2 ሊፍት የነዋሪ እንዲሁም የእቃ የመዋኛ ገንዳ ጂም ስፓ ያላቸው ቤቶች ናቸው። በኢትዮጵያ የመጀመሪያውንም ከመሬት መንቀጥቀጥ ህንጻውን ጠንከር አድርጎ የሚይዘውን ፖስት ቴንሽን ቴክኖሎጂን ይጠቀማሉ። ጥቂት ቤቶች ብቻም ስለቀሩ በ0953 43 89 10 እየደወላችሁ ቤቶቻችሁን ግዙ። መልካም እድል።